ፍቅር የሌለው ትዳርና ዝናብ የሌለው ደመና አንድ ነው። ሁለቱም ያለ ዝናቡ ደመናው ያለ ፍቅር ደግሞ ትዳሩ ሁለቱ ዋጋ የላቸው። ምክንያቱም አንድ ቤት ውስጥ ባልና ሚስትን አስተሳስሮ በሰላም ሊያቆይ የሚችለው ፍቅርና ፍቅር ብቻ ስለሆነ ደመናውም ዝናብ ከሌለው ዋጋ የለውም። ያ ደመና ዛጋ ምንም የሚሰራው ነገር በነገራችን ላይ በዚሁ አጋጣሚ ዝናብ ያለው ከደመና በታች ነው። ከደመና በላይ ዝናብ የለም። የሚዘንበው ከደመና በታች ነውና ትዳሩም ሴቭ ሆኖ መኖር የሚችለው ከፍቅሩ በታች ፍቅሩ ካለ ብቻ ነው። ፍቅር ከሌለ ሁለቱ አንድ ቤት መኖራቸው አሁን አንዳንድ ሰው 10 ዓመት 20 ዓመት 30 ዓመት አብሮ ስለኖሩ የሚዋደዱ ይመስላል። ሰው ለጥቅምም ተሳስሮ አብሮ ይኖራል፣ ለክብሩም ብሎ አብሮ ተሳስሮ ይኖራል። በፍቅር መኖር ግን በጣም ይለያል። ሰው መተሳሰር ያለበት በፍቅርና በፍቅር ብቻ ነው። ያለችውን ትንሽ እድሜ ደስተኛ ሆኖ መኖር የሚችለው ምን ሲሆን ነው? ፍቅር ሲኖረው ነው። እሷ ለሱ ፍቅር ሲኖራት፣ እሱ ለሷ ፍቅር ሲኖር፣ እሷ እሱን ስታዳምጠው፣ እሱ እሷን ሲያዳምጣት፣ እሷ እሱን ስታከብረው፣ እሱ ደግሞ እሷን ሲያከብራት በፍቅር ይኖራሉ። ያ ኑሮ ነው ተኖረ የሚባለው። አለበለዚያ ግን አሁን ተኖረና ተሞተ እንደሚባለው አይነት ነገር ነው የሚሆነውና ቤታችሁ ውስጥ እንደዚህ አይነት ነገር ያሉ ሰዎች በተቻላችሁ መጠን ትዳር ያለ ፍቅር በራሱ ምንም ነገር ነው። ትዳር ፍቅር ሲኖረው ነው። ሚስት ለባለቤቷ ፍቅር ሲኖራት ነው። ባል ደግሞ ለሚስቱ ፍቅር ሲኖረው ነው። ይሄ እንዴት ሊጠፋ ይችላል? እንግዲህ ቀስ በቀስ ከምንጭ የሚወርዱ ነገሮች የመጡ ጎርፍ እንደሚሆነው ሁሉ ሚስት ቃል አጣል ስታረግ ባለቤቷ ውስጥ ያለው ልብ እየሰበረች ባለቤቷ ውስጥ ያለውን ፍቅር እየሰበረች እየሰፈረች ባለቤቷን ባዶ ታረጋለች። ባልም የሚስትን አይምሮ በነገር ሲነካ የሚያደርጋቸው ነገሮች ልቧ ውስጥ ያለውን ፍቅር እያጠፋ ይላል። ዋን ዴይ ራሷን የምታገኘው አትወደውም አትጠላውም አይነት ነገር ሆና ነው። እሱም የሆነ ጊዜ ራሱን የሚያገኘው አይወዳትም አይጠላትም። ስለዚህ በተቻላችሁ መጠን ትዳር ያለ ፍቅር ዝናብ ያለ ደመና ነውና ቤታችሁ ውስጥ ፍቅር ለማምጣት አንተ ቆርጠ ተነስ፣ የሚገባህን አድርግ። ሚስት ላይ ማሳበቡን ትተ አንቺም ደግሞ ባለቤቴ ነው ችግር ያለበት የሚለውን ነገር ተይና ራስሽን ውስጥሽን ለመመልከት ሞክሪ። ማንም ወንድ ሰላም የሆነ ህይወት መኖር ይፈልጋል። ነገር ግን በየጊዜው የምትጠየው ነገር የባለቤትሽን ልብ ሊሰብር እና አንቺን ደግሞ እንድትጠይ ሊያደርግሽ ይችላል። ከመሬት ተነስተው በቃ የሚያስቸግሩ ሰዎች የሉም ማለት አይደለም። ምንም ብታደርጉላቸው የማይሆኑ ሰዎች፣ እናንተ ግን የሆናችሁትን ሆናችሁ መገኘት ግን በጣም ሞር የተሻለ ቤቱን ሴቭ ማድረግ አቅም አለው። ስለዚህ በተቻላችሁ መጠን ፍቅር የሌለበት ትዳር ውስጥ ከመኖር ራሳችሁን ብትጠብቁና መውደድ ብትችሉ መስጠት ብትችሉ፣ ህይወት የሚጀመረው ከመስጠት ስለሆነ መስጠት ብትጀምሩ ትዳራችሁን የመታደግ አቅም አላችሁ። ያም ከናንተ ቢጀመር ይሄን ከሰማችሁ ሰዎች